እዚህ ኢትዮጵያ ውስጥ ይኖራችሁ ማለት ነው በነጻነት በሉት የምትችሉት ነገር ቢኖር አንደኛ ወክ ነው። ወክ መብላት ማታልቀው ማለት ነው። እምቢ ካላችሁ ደግሞ ቁጭ ብላችሁ ሰው አንጀት ነው በሉት። ኤኒዌይስ ሰው አንጀት ከመበሉ ተነስታችሁ ወክ ብሉላችኋለሁ። እኔም ይሄው ምሳዬንና ራቴን አንድ ላይ እየበላው ነው። አይ ዶንት ኖ ዌር አም ጎይንግ። ድሮ ልጅ ያለው ማለት ነው ሰኞ ቀን በጣም ነበር የምጠላው በጣም። አሁን በቃ ከሰኞ እስከ ዓርብ ነው የሚያስጠላኝ። ሰው ጭንቅላቴ ውስጥ ያለውን ገንዘብ እንዴት ነው ወደ ባንክ አካውንቴ ትራንስፈር ማድረግ የምችለው? ጋይስ ፈልጌው ነው ንገሩኝ። ሰው ሴት ልጅ በጣም ተመስጣ ያየች ከሆነ ሊሆን የሚችለው ከሁለት አንዱ ነው። ወይ ተመችታት ነው ወይ ደግሞ ቀስ ብላ እየፈሰች ነው። አንዳንዴ በህይወታችሁ ምንም ጥቅም እንደሌላችሁ የሚሰማችሁ ሰዎች ኦር በቃ ኖሬም ለማንም አልጠቅምም ብላችሁ የምታስቡ ሰዎች አንድ ነገር ላስታውሳችሁ ፈልጋለሁ። እናንተ የምትተነፍሱት ካርቦን ዳይኦክሳይድ ለእጽዋቶች ይጠቅማል። በቃ ማይ ይሄ በእኔና ባንቺ መሀል የሚቀር ምስጢር ነው። አደራ ለማንም እንዳትናገር። ያራ ችግር የለም። እኔ እናትሽ አይደለሁ። ውድ ተመልካቾቼ ኢትዮጵያውያን በአገር ውስጥም በውጭም ያላችሁ የምትወዱኝ የማትወዱኝ እንዴት ተመሻችሁ? ዛሬ እንግዲህ ልጄ በነገረችኝ ምስጢር መሰረት